ወይብላን ማንሳት እፈልጋለሁ። ወይብላ በየዓመቱ ችግር የሚፈጠርባት ደብራችን ናት። ዘንድሮም አንድ በግልባጭ ደርሶናል። አንድ ደብዳቤ ወደዚህ መታ አትከበርም፣ ባለችበት ቦታ አዘጋጅተናል እናከብራለን የሚል ደብዳቤ ደርሶናል። የሃይማኖት ስርዓት በደብዳቤ አይደለም የሚከናወነው። የሃይማኖት ስርዓት በቀላጤ አይደለም የሚፈጸመው። የሃይማኖቱ ተከታይ ህዝቡ መክሮ ዘክሮ ይሄ ርቆናል እዚህ ጋር ቦታ ካለ እሰየ ብሎ በጋራ በምክክር በውይይት የምናደርገው እንጂ ቀላጤ ደብዳቤ ዛሬ ጽፈናልና ነገ ለሚወሰደው ነገር ኃላፊነት የለንም ያለ ይመስላል። እንዲህ አይነቱን አስተሳሰብ የጻፈው ክፍል አስቀድሞ እንዲያጤነው ከአካባቢው ህዝብ ጋራ ከሚመለከታቸው ኃላፊዎች ከሃይማኖት መሪዎች ጋራ መክሮ የትኛው ከየትኛው ይሻላል ብሎ በፍቅርና በጋራ ስራ መስራት እንጂ ለዘመናት ታቦተ ሕጉ ወደዚህ እየመጣ ሲከበር የነበረውን በፍርሃት ብቻ ወደዚህ መሄድ አለበት ከዚህ አይወጣም የሚል ሃይማኖታዊ እሳቤም አይደለም፣ ሃይማኖታዊ ስርዓትም አይደለም።